ለሞናቸው አይቀርም ነው ወይስ? አዎ ይሆናል አብሮ እንደምንተስፋለኝ ስለ ፍቅረኛሞች ስናወራ ያው በዋነኝነት እምነት የሚባል ነገር አለ መተማመን የሚባል ነገር አለ እስቲ ፍቅረኛሽን ምን ያህል ታምኚዋለሽ 100% በሚማል ደረጃ አምነዋለሁ ስለ ብዙም ጊዜ ሴት አይቀርብም ከኛ ውጪ እንዲ ቶሎ የመግባባቱ ነገር ላይ የለበትም ና እኔ አምነዋለሁ በደንብ ነው ማምነው ስለዚህ ምንም አይነት ጥርጥር የለም በፍቅረኛዬ በሙሉ ለሙሉ አምነዋለሁ ነው ማለት ነው አዎ እንዴ የፕሮግራማችን ዋና ዓላማ ምንድነው ያው ፍቅረኞች ምን ያህል ታማኝ ናቸው የሚለውንም በዚህ አጋጣሚ እንፈተናለን ስለዚህ ምንድነው የምናደርገው እሷ ወደ አንቺ ፍቅረኛ ጋር እንድትደውል እናረጋታለን ከደወለሽ በኋላ ያው ምን እንደምትለው እኔ እነግራታለሁ ከዛ እስቲ ምን ያህል መልስ ይመልሳል ያለው ነገር እንዴት ነው የሚለውን ቼክ እናረጋለን ማለት ነው ግን ሹፌር ስለሆነ ያነዳ ስለሚሆን ቢቀራይሻል እስቲ አሁን ሞክረው አንድ ደቂቃ ለደቂቃ ምን ወሬ ነው የምታወሪው ያለው ነገር ለማረጋገጥ ያህል ምን ያህል ታማኝ ነው የሚለውን ለማየት ያህል ብቻ ነው ያው ፍቃደኛ ከሆንሽ ምን ታስቢያለሽ ምን እንትን ያለ ነገር አለ ማለት ኖርማል ነው ለለግዜም ስለሚደዋወሉ ስለዚህ ምንም እንትን የሚል ነገር የለም ማለት ነው እዚህ እንደውልነትና ያለው ነገር እናወራው ፍቃደኛ ከሆንሽ ያው ፍቃደኝነትሽን ፈልጋለሁ ምንድነው ግምል ደውለሽ እንዴት ነው ጠፍተሃል ምናምን አንገናኝም ወይ ምናምን አይነት ወሬ ነው የምታወሪ ቀለል አድርገሽ ማለት ነው ብቻዬን ነኝ ለምን አንገናኝም ምናምን እሱ ያው መቼስ እሱ ሊያስብ የሚችለው ስለተጣሉ በማስታረቁ ዙሪያ ነው ምናምን ብሎ ነው የሚያስበው በእርግጠኝነት ስለዚህ ዝም ብለን ጠፍተሃል እንዴት ነው ብቻዬን ነኝ ለምን አንገናኝም አይነት ወሬ ነው የምታወሪው ችግር የለውም አይደል ችግር የለውም ችግር እሱ ይሄን ቢቀራይሻል ችግር የለውም ምንም ከባድ ነገር እኮ አይደለም ያው አንዴ ደውሎ ማውራት ብቻ ነው እኔ ለኔ ችግር የለውም ማውሩ እስቲ ፍቃደኛ ነሽ አይደል እሺ ስለዚህ ያው ስልኩ አለሽ ያው ይኖራል በእርግጠኝነት እኔ ምልሽን ትያለሽ ማለት ነው እሺ ላውድ ላይ ታደርጊዋለሽ ደውይለትና ታውሪ ልክኛ እንደሌለ አድርገሽ ነው እሺ የምታወሪው ብቻሽን እንደሆንሽ ሄሎ ሄሎ አቤሎ ወይ ፍቅር ነሽ እንዴት ነህ ሰላም ነህ አለሽ አለን እግዚአብሔር ይመስገን ደህና ነህ አለች ነው ጓደኛሽ አድርሱኝ የለችም ላውራ ፈልጌ ነበር እሺ ወይ የት ነህ ከሰፈር ገና ልወጣ ነው አውቆ ግን ጓደኛሽ እንዳትይሽ እሺ ትላንት ባለፈው የተገናኘንበት ቤት የለም አዎ አታውሽ አውቃለሁ እኔ ወደ መገናኛ እየጫንኩ ነው እዛው አገኝሻለሽ እሺ አቤሎ አቤል ወይ ድርሳን ሄሎ አይሰማ ሄሎ አቤል ሄሎ ድርሳን ሄሎ ቆራረጣል ሄሎ አይሰማም እንዴ ምን ማለት ነው ምንድነው እያለ ያለው ድርሱ እንዳሰብሽ ዞር በልኝ አንተ አምሻል ለቀቂኝ ረዛ ድርሱ እባክሽን ይኸውልሽ እንዳሰብሽ አይደለም በቃ ላስታርቃችሁ እየሞከርኩ ነበር አልሳካልኝም እሱ ሌላ ነገር ጠይቀኝ እናንተ ማለት ምን ነገር አለ ምንድነው አረ አንዴ አጥፉልኝ ድርሳን እባክሽን ተረጂ ምንድነው ምረዳሽ እንዳሰብሽው አይደለም በቃ እኔ ፈልጌ የሆነው ነገር አይደለም እንዴ እየቀለድሽ ነው ያለሽ ድርሱ እባክሽን ተረጂ ምንድነው ምረዳሽ አምሻል እንዴ አንቺ እኔ እና እሱ ያሳለፍነው ነገር ረስተሽው ነው አውሪኝ እንጂ ምን ሆነሽ ነው ዝም የምትይ ጠይቆኝ እኮ ነው ምን ላድርግ ሁለታችሁ ለማስታረቅ እየሞከርኩ ነበር በቃ አልተሳካልኝ ኧረ እባክሽ ጠይቆሽ ነው እኔ ለሱ ስንት መስዋዕትነት እንደከፈልኩ ድርሱ አንቺ እንዳሰብሽ አይደለም እንዴ ምንድነው ምረጋጋው ኧረ በእናትህ ተቀደኝ ረዛ እንዴ ተረጋጊ አይዞሽ ተረጋጊ ቀልድ ነው እንደያዙት አንተ ራስህ ቀልድ ነው እንደያዝከው ወይኔ ተረጋጊ እንዴ እኔ ስር ቁጭ ብለው እንዴት ነው የምረጋጋው በጣም ያሳፍር ነገር ነው በጣም ከባድ ነገር ነው ግን አይዞሽ